አነጋጋሪው የሞዴል ቀነኒ አዱኛ ፎቶ ይሄ ፎቶ በራሷ ኦፊሻል የቲክታክ ፔጅ ላይ ነው ፖስት የተደረገው። ይህንን ፎቶ ለመሆኑ ማን አወጣው? ድምጻዊት ቬሮኒካ አዳነ ስለዚህ ፎቶ የጻፈችው ነገርም አነጋጋሪ ሆኗል። ብዙዎችን ያስቆጣው የዚህ ሳምንት የሴፎን ኢቢኤስ ኢንተርቪው ምን አጥፍታ ነው? ተወዳጁና ታዋቂው የቤቶች ድራማ ተዋናይ ጥላሁን ጉግሳ ምን አጥፍቶ ነው ሶሻል ሚዲያ ላይ ሰዎች እየወረዱበት ያሉት? ሰሞኑን አነጋጋሪ የነበረው ወጣት የመኪና ስጦታ ተበረከተለት። ሶሻል ሚዲያውን የተቆጣጠረው የአንድ ሰው ጥምቀት ዛሬ ከምናያቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ቆያችሁ? ቻናሌ ቤተሰቦች ሰሞኑን ሀገራችን ላይ ከተለቀቁ የሲኒማ ፊልሞች ውስጥ ሁለቱን ብቻ ጥቀሱ ብያችሁ ነበር። የ3000 ብር አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 532 ኮሜንቶች ናቸው ያሉት። ፒክ ዊነር በረከትና አልነጋም ትግስት ገዛዬ በኢንስታግራም አናግሪኝ በትክክል መልሰሻል 3000 ብርሽን መውሰድ ትችላለሽ። የዛሬው ጥያቄ ትንሽ ከበድ ይላል፣ ግን ኢንፎርሜሽኑን በቀላሉ ማግኘት ትችላላችሁ። ሰሞኑን ኢትዮጵያ ሀገራችንን በዓለም አቀፍ ደረጃ ለሁለተኛ ጊዜ በሞዴሊንግ ያስጠራችውና አራተኛ መውጣት የቻለችው ሞዴል ስሟ ማን ይባላል? በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው። ለማንኛውም ዛሬም የተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። በዛሬው ቪዲዮ መረጃ ቤዝድ ነው የምንሆነው። ከዚህ በፊት በሰራሁት ቪዲዮ የሰጣችሁኝን አሴት እያየሁ ነበረ። በተለይ ከአትሌት ገለቴ ቡርቃና ከባለቤቷ ጋር በተያያዘ የራሴን ስሜት ለመናገር ሞክሬ ሰዎች አይ አንተን እኮ ፎሎ ያደረግን መረጃ ብቻ ይዘህ ስለምመጣ ነው የራስን ኢሞሽንና የራስን ስሜት ስለማትገልጽ ነው ስላላችሁኝ ከዚህ በኋላ በምሰራቸው ቪዲዮዎች እንደተለመደው እንግዲህ መረጃና ማስረጃ ላይ ብቻ ፎከስ አድርገን የምንሰራ ይሆናል ወይስ ስሜቴን በደንብ ልግለጽ? ምን ትላላችሁ? ኮሜንት ላይ ሀሳባችሁን ጻፉልኝ። ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ሁላችሁም እንደተለመደው ይሄንን ቪዲዮ ላይክ አድርጉ። ዛሬ ለዚህ ቪዲዮ ቢያንስ 10000 ላይክ። ይህ ዳሎል ኢንተርቴይንመንት ነው። ጊዜው በጣም አስፈሪ ሆኗል። ኤአይ ከመጣ በኋላ እንግዲህ በጣም ብዙ ሰዎችን ከስራ እያስወጣ ነው። ሰሞኑን ስለምንሰጠው አንድ ኮርስ የሰራሁትን አንድ ቪዲዮ ላሳያችሁ። 10 ሳንቲም ሳልከፍል ምንም ማውጣት ሳይጠበቅብኝ የሰራሁት። እስቲ አንዴ አይተነው እንመለስ። ልጆቻችሁን በዚህ ክረምት የት ለመላክ አስባችኋል? ለምን የማህበራዊ ሚዲያ ቪዲዮ አሰራርና ኦንላይን ቢዝነስ ትምህርት አታስተምሯቸው? ዘመኑ የሚፈልገው ምን እንደሆነ እያያችሁ። ድርጅታችን ዳሎል በዚህ ክረምት እድሜያቸውን ከ12 18 ዓመት ለሆኑ ልጆች ብቻ ስልጠና አዘጋጅቷል። ስልጠናው ከሐምሌ 15 እስከ ነሐሴ 15 ሲሆን በኦንላይንም በአካልም መማር ይችላሉ። ከዚህ በፊት ይሄንን ቪዲዮ ለመስራት ብቻ ምን ያክል ወጪ እንደሚያስወጣ ማስታወቂያ የሚያሰሩ ድርጅቶች ያውቃሉ። ጊዜው ያመጣውን ነገር መጠቀም ግዴታ ነው። ለማንኛውም ይሄንን ኮንቴንት ክሪኤሽን ትሬኒንግ ለመውሰድ የምትፈልጉ ልጆች ካላችሁ ቪዲዮ እንዴት ነው የሚሰራው፣ እንዴት ነው ኤዲት የሚደረገው፣ ኤአይን በመጠቀም እንዴት ነው በነፃ ቪዲዮ ጀነሬት ማድረግ የምንችለው የሚለውን ጭምር ነው የምትማሩት ማለት ነው። ወደ መጀመሪያው ጉዳይ ስንገባ እንግዲህ ሰሞኑን ሶሻል ሚዲያ ላይ ያለው ማህበረሰብ በአጠቃላይ በጥንካሬው ያስደመመ አንድ ወጣት አለ። ሰሞኑን ሰርፕራይዝ ተደርጓል። ወንድ ልጅ ኩበልቀስ የለበትም የምር ዝብዬ እናቴ ስለሆነች እንባቢ ቀድም እንጂ ወንድ ልጅ አይለቅስ። ቅዱስ ኤፍሬም እባላለሁ። እሺ በሶሻል ሚዲያ ደግሞ ሱዲቅ አርት አይኖቼ ሽፋሽ መልክሽን ስላለሁ ቀለም እንዲሆን ወይ ነግራለሁ። ይህ ወጣት እንግዲህ በጥንካሬው ሰሞኑን ኢትዮጵያውያንን በአጠቃላይ አስደምሟል። ለእናቱም ለቤተሰቡም ኩራት መሆን የቻለ ጎበዝ ወጣት ነው። ሰሞኑን ብዙ ሰዎች ስለዚህ ወጣት እየተነጋገሩ ነበረ። አሁን ደግሞ የመኪና ስጦታ ተሰጥቶት ሰርፕራይዝ ተደርጓል። በአራት እግር በመኪና ነው ብለን ቁልፍ ነው ሄና እልልበሉ አመስግኑ፣ እግዚአብሔርን አመስግኑ። በእውነት ቅዱሴ አመስግኑ። ኤፍሬም ተክለ ማርያም ይባላሉ። የቅዱሴ አባት ይሄው ከፍ አድርገው እንጂ ቅዱሴ ከፍ አድርገው። የሰው ደስታ የሚያስደስታችሁ ሰዎች በአጠቃላይ እንኳን ደስ አለ ብላችሁ ኮሜንት ላይ ጻፉ። ወደ ቀጣዩ ጉዳይ ስንገባ እንግዲህ ሰሞኑ ሴፎን ኢቢኤስ ላይ የተለቀቀ አንድ ኢንተርቪው የሲንግል ማምነት ጉዳይ ነው። ከዚህ ጋር በተያያዘ አሁንም የቀረበች አንዲት አርቲስት የተናገረችው ነገር ሰውን አስቆጥቷል። የሚደግፏትም ሰዎች እንዳሉ ሆኖ ማለት ነው። እኔ ሌላ ልጅ በቃ ሞልድ አይመስለኝም ነበረ። በቃ ስለ ሲንግል ማም ስለነበርኩኝ በቃ ሌላ ልጅ ሞልድም ከዛ በኋላ ኑሮ የሚኖረኝም አልመስል በቃ ማለት ልጄን ማሳደግ ብቻ ነው ሐሳቤ የነበረው። ሁለተኛም ልጅ የወለድኩት በሷ ነው ማለት እባክሽ እህት ፈልጋለሁ ነው። ታለቅሳለች፣ በጣም ይደብራታል። ልጆች ሲጫወቱ ብቸኝነት በጣም ይሰማታል። ይሄ መጫወቻ ቦታ ስትሄድ ምናምን እህታማቾች ጋንጋፕ ያደርጉባታልና በጣም ይከፋታል ምናምንና
10 ዓመት በጣም ሩቅ መስሎኛል። ማሚ እኔ እህት ነው ደግሞ እህት መቼ ነው የሚኖረው ስትለኝ 10 ዓመትሽ ላይ ምናምን እላታለሁ። የልክ የ10 ዓመት የልደቷ ቀን where is my gift አለችኝ ማለት ነው። እኔ አይስወር ረስቼዋለሁ እግዚአብሔር። ሀሳቡ ያልገባችሁ ሰዎች ባጭሩ ከድሮ ባለቤቷ የወለደቻት ልጅ እኔ እህት ፈልጋለሁ ብላ ትጨቀጭቃታለች። ከዛ ሞር ፎከሷ የነበረው ለሷ እህት የመስጠት ጉዳይ ነው ማለት። ከዚህ በኋላ እሷ ትዳር አትፈልግም ማግባት አትፈልግም ምናምን፣ ግን ለልጇ እህት መስጠት ፈልጋ ነው እንግዲህ ሌላ ልጅ የወለደችው። በምን አይነት መንገድ ወለደች፣ ምን አድርጋ ነው የወለደችው የሚለው ነው ሰውን ትንሽ ያበሳጨው። ጭራሽ አስቤበትም አላውቅም የማግባት እንደገና ሌላ አዲስ ኑሮ መኖር ምናምን። እንደውም ቤተሰብ ሁሉ ነው የሚጠይቀኝ። የእናቴን አባት ሁሉ ባል አምጥተውልኝ ያውቃሉ። የሆነ ጊዜ ማግባት አለብሽ ምናምን፣ እኔ አላገባም፣ እኔ ከልጄ ጋርና ከእናቴ ጋር ነው የምኖረው፣ በቃ ተውኝ ብዬ እኔ እዛ ጋር የዘጋሁት ነገር ነው ገባ። እሷ ግን ብዙ ጥያቄዎች ነበሯት። ግን አሁን የልጅሽን ቃል ለማክበር ስትይ ብቻ ልጅ መውለድ አልከበደሽም? እሱን ስል ብቻ ሳይሆን ማሰብ ጀመርኩኝ አሁን። ከዛ ኦኬ ልጆች ያድጋሉ፣ እንደገና ደግሞ እሷም ደግሞ መሄድም ፈለገች አባቷ ጋር እዚህ ሀገር ስለማይኖር። ከዛ ሳስበው ለካ እውነቷን ነው፣ እኔም ሌላ ልጅ ያስፈልገኛል። ሁሌ እናቴ የምትለኝም ነገር ነበረ። ያንን ነገር ማሰብ የምትጀምረው እንደ አዲስ ከሆነ ጊዜ በኋላ ነው። እስከዛ ድረስ ግን አላስበውም ነበር። ከዛ እያሰብኩበት ስመጣ ከዛ እንደዚህ የሚመስለኝ ኬክ ደግሞ እግዚአብሔር ሰጠኝ። ዋው! ማን ነው ስሟ ሁለተኛ ልጅሽ? ማያ ተወለደች ማለት በጣም ደስ ይላል። አዎ በጣም በዚህ ጉዳይ ሶሻል ሚዲያ ላይ ያለው አብዛኛው ሰው እየሰጠ የነበረው አስተያየት ምንድነው? ሲንግል ማምነት የሰው ልጅ ሳይፈልግ የሚሆን ነገር ነው። ብዙ ጊዜ ትዳር ይጀምራል ሰው፣ በትዳር መካከል ልጆች ይፈጠራሉ። እነዛ ልጆች እያሉ ትዳር ሊፈርስ ይችላል በተለያዩ ምክንያቶች። አንዲት እናት ሲንግል ማም የምትሆነው በራሷ ፍላጎት አይደለም ነው። አሁን ግን እየመጣ ያለው ሲንግል ማምነት በራሳቸው ፍላጎት መሆኑ ሰውን ትንሽ እያበሳጨ ይገኛል። ትዳር ምናምን አልፈልግም፣ ነገር ግን በቃ ልጅ መውለድ እፈልጋለሁ የሚል አስተያየት በተለይ ከታዋቂ ሰዎች ዘንድ በጣም እየተወራ ነው ያለው። ያ ነገር ደግሞ ፐብሊኩንም ኢንፍሉዌንስ እያደረገ ነው ያለውና ይሄ ነገር አግባብ አይደለም። እነሱ ያደርጉት መብታቸው ነው። ነገር ግን ሚዲያ ላይ እንደዚህ አይነት ነገር መወራቱ ፐብሊኩ ላይ የሚያሳድረው ተጽዕኖ ከባድ ነው የሚሉ ሰዎች አሉ። በሌላ በኩል ያሉ አንዳንድ ሰዎች ደግሞ የሚሰጡት አስተያየት ምንድነው? የሰው ልጅ በህይወቱ እንደፈለገው መሆን ይችላል። ከፈለገች አገባች፣ ወለደች፣ ተፋታች፣ ሳታገባ ወለደች፣ ምን አገባችሁ የሚሉ ሰዎችም አሉ። እስቲ እናንተ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ትዳር ሲባል ባይዘወይ ልጅ ለመውለድ የሚገባበት ጉዳይ አይደለም። ይህን ሰው ማወቅ አለበት ብዬ አስባለሁ። ልጅ የእግዚአብሔር ስጦታ ነው። ትዳር ግን በሁለት ወንድና ሴት መካከል የሚደረግ ኪዳን ነው። ልጅ ተወለደም አልተወለደም። ስለዚህ ወደ ትዳር ሲኬድም ግዴታ ልጅ ይኑረኝ ማለት አይቻልም። ደግሞ ከትዳር ውጪ መውለድም በመጽሐፍ ቅዱስ በጣም ትልቅ ኃጢአት ነው። ከባህላችንም አንጻር የማይሄድ ነገር ነው። በነገራችን ላይ በፍላጎት የሚደረግን ሲንግል ማምነት የሚደግፉ አንዳንድ ሴቶች የሚያነሱት ሀሳብ ምንድነው? ሰዎች አቅም በሌላቸው ጊዜ ከሆነ ሰውዬ ጋር ዝም ብለው ተጋብተው ልጅ ከሚወልዱ አቅም ሲኖራቸው በራሳቸው ሰዓት ተነስተው የሆነ ወንድ አለ፣ እንደዛ አይነት ወንድ ከየት እንደሚገኝ አላቅም። በነገራችን ላይ የሆነ ወንድ አለ፣ ከሱ ጋር ሄደው ልጅ መውለድ ይችላሉ፣ መብታቸው ነው። አቅም ሲኖራቸው ማሳደግ ሲችሉ ያግቡ። ለዚህም ደግሞ የሚያቀርቡት አንድ ማስረጃ ምንድነው? እናቶች ልጆችን ያለ አቅማቸው እየወለዱ እየጣሉ እየተቸገርን አይደል እንዴ ሲጀመር የሚል ሀሳብ እያነሱ ኤኒዌይ ተጥሎ የተገኙ ልጆችን በሚመለከት ደግሞ በጣም አነጋጋሪ የሆነ ጉዳይ ያለ ሰሞኑን ሚሊዮን አብይ አህመድ አሊ የሚባል ልጅ አይታችኋል ብዬ አስባለሁ። ጠቅላይ ሚኒስትሩና ባለቤታቸው ከተወሰኑ ዓመታት በፊት በመታየት መልኩ በማደጎ ለማሳደግ ወስደውት ነበር። ይሄ ልጅ አሁን ያለበት ሁኔታ በጣም የሚገርም ነው። ታሪኩን እስቲ በትንሹ ላንብብላችሁ ማታውቁት ሰዎች ካላችሁ። ነገሩ እንዲህ ነው። ከ7 ዓመት በፊት አንዲት እናት ልጇን ኮልፌ ሰላምበር ትምህርት ቤት ጀርባ በፎቶ እንደምታዩት በጨርቅ ጠቅልላ ቁጭ አድርጋ ትጠፋለች። በዚህም የአካባቢው ሕዝብ ተሰብስቦ ምን አይነት እናት ናት ሲል እናቲቱን ይረግማል። ወዲያው ግን ልጁ ክበበ ፀሐይ የሚባል የህፃናት ማሳደጊያ በጎ አድራጎት ድርጅት ይገባል። ህፃኑን በዚያ እያለ አንድ ቀን የጠቅላይ ሚኒስትር ባለቤት ወይዘሮ ዝናሽ ታያቸው ወደ ማዕከሉ ለጉብኝት ሲሄዱ ያዩታል። ታሪኩንም ይሰማሉ። ወዲያው ከባለቤታቸው ጋር ተማክረው ልጁን ቤተ መንግስት ወስደው ለማሳደግ ይጠይቃሉ። ልጁንም በህጉ መሰረት ወስደው ስሙንም ሚሊዮን አብይ አህመድ ብለው፣ ይህንን ፎቶ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። በጣም ልጅ እያለ ችግኝ ምናምን ሲተክል፣ አሁን ይሄ ልጅ አድጎ በዚህ ሁኔታ ላይ ይገኛል። በጣም ደስ የሚል ነገር ነው። በጣም ትልቅ ልጅ ሆኗል። ባይዘው ይሄንን ልጅ ሳይ በጣም የገረመኝ ነገር ምንድነው ታውቃላችሁ? ጊዜ ምን ያክል እንደሚሮጥ
ይሄ ልጅ ቅርብ ጊዜ ነው እኔ በጣም ቅርብ ጊዜ 1 አመት 2 አመት ነበር የሚመስለኝ ይሄ ፎቶ ከተለቀቀ ግን አሁን 7 አመት ሆኖታል። ለማንኛውም ወደ ሞዴል ቀነኒ አዱኛ ጉዳይ ስናልፍ ሰሞኑን የቀነኒ አዱኛ ጉዳይ ድጋሚ መነጋገሪያ ሆኗል። ይህም የሆነበት ምክንያት በራሷ ኦፊሻል ቲክታክ ፔጅ ላይ አንድ ፎቶ ፖስት ይደረጋል። እንደምታዩት የራሷ ቲክታክ ፔጅ ነው 638000 ፎሎወር ያለው ፔጅ ነው። ይሄ የምታዩት ፎቶ ፖስት ይደረጋል። እዚህ ፎቶ ላይ ራሷ ናት ወይስ አይደለችም እስከሚል ህዝቡ በጣም ግራ ተጋብቶ ነበር። በጣም ብዙ ኮሜንት እየተሰጠ ነበረ። አሁንም እሷ ስለመሆኗ እርግጠኛ ያልሆነ ብዙ ሰው አለ። ምክንያቱም ፊቷ በጣም ተቀይሯል። ከአይኗ ስር የማበጥ ነገር አለ፣ አፍንጫዋ አካባቢ ደግሞ ጭረት አለ። ይሄ ፎቶ ምንድነው? እሷ ናት? ማንስ ነው ይሄንን ፎቶ ፖስት ያደረገው የሚለው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ ሆኗል። ማን ነው የሷ አካውንት ላይ ገብቶ ፖስት ያደረገው? የሷን ስልክ የወሰደው ሰውስ ማን ነው? እንዴት የሷን ቲክታክ አካውንት አክሰስ ማድረግ ቻለ? የትም ያልታየ ፎቶ እንዴት ሊያወጣ ቻለ የሚለው የብዙ ሰው ጥያቄ ነበረ። በዚህ ጉዳይ በጣም ብዙ ሰዎች የተለያየ አስተያየት እየሰጡ ይገኛሉ። ማን ነው ይሄንን ፖስት ያደረገው በሚለው ዙሪያም የተለያዩ ሰዎች ግምታቸውን እያስቀመጡ ነው። ይሄ ፎቶ ፖስት በተደረገበት ቀን አካባቢ እንግዲህ አንዱዓለም ጎሳ አዋርድ ተሰጥቶት ነበረ። ሃጫሉ ሁንዴሳ አዋርድ የሚባል ሃጫሉ ሁንዴሳ በሞተበት አመትና ቀን የሚደረግ የሽልማት ፕሮግራም አለ። እዚህ ሽልማት ፕሮግራም ላይ አንዱዓለም ጎሳ ከተሸለሙ ሰዎች መካከል አንዱ ነው። እስቲ ቪዲዮን አይተን እንመለስ። ኤሊሳ ጭማ ወጋ ከና አንዱዓለም ጎሳ ሽልማቱን የወሰደው በወኪሉ አማካይነት ነው። እሱ መገኘት አልቻለም። ኤኒዌይ በተወካዩ አማካይነት ሽልማቱን ተቀብሏል። ወጋ ፍርዱራ አብዲ ኩተቴን ቱሬ አዱኛ ሙዚቃ ኬሰቲ ገሩ አብዲኮ ለፋ ካስቴ ከም ኦልካስቴ ሰረርካ ከነቲ ነዴብስቴ አዳወራ ኮፊ። ለማንኛውም በዚህ ጉዳይ ፍርድ ቤቱ እንደምታውቁት እንግዲህ አንዱዓለም ጎሳ ላይ ትክክለኛ ማስረጃ ፖሊስ ማቅረብ ባለመቻሉ የዋስትና መብቱ ተጠብቆ ከስር እንዲፈታ ወስኗል። እሱም ከስር እንደተፈታ ሄዶም የመቀበሯን ቦታ እንዳየ ታውቃላችሁ ብዬ አስባለሁ። ስለዚህ በዚህ ጉዳይ አሁን ላይ አስተያየት መስጠት ከባድ ነው። ምክንያቱም ፍርድ ቤት ማስረጃ መቅረብ አልቻለም ብሎ ነው ከስር ቤት እንዲወጣ ያደረገው። አሁን ላይ ህዝቡ የሚጠይቀውን ጥያቄ የጠየቀልን አንድ ቲክታከር ስላለ የሱን ቪዲዮ ላሳያችሁ። ዛሬ ሰኔ 23 10 ሰዓት አካባቢ ነፍሷን ይማርና ቀነኒ አዱኛ ስትጠቀምበት በነበረው ቲክቶክ አካውንት ላይ ይሄኛው ፎቶ ተለቆ ነበረ። እንደምትመለከቱት የራሷ የቀነኒ አዱኛ ፎቶ ነው። ፊቷም ያስታውቃል። አንገቷንም ካስተዋላችሁት ከዚህ በፊት አስራው የነበረው መስቀል በደንብ ይታያል። አሁን ላይ ፍትህ ስንጠይቅ ጣታችንን አንዱዓለም ጎሳ ላይ እየቀሰረን አይደለም። ፍትህ ስንል አርቲስት አንዱዓለም ጎሳ እጁ ካለበት ወይንም ደግሞ ይህንን ወንጀል ፈጽሞ ከሆነ በማስረጃ ተረጋግጦ ተገቢው ፍርድ እንዲካሄድ እንፈልጋለን። በተቃራኒው ደግሞ አርቲስት አንዱዓለም ጎሳ ከደሙ ንጹህ ከሆነ ልክ እንደዛው በደንብ ተረጋግጦ በማስረጃ ተረጋግጦ በነፃነት እንዲኖር ሳይሸማቀቅ ደረቱን ነፍቶ ከደሙ ንጹህ እንደሆነ አረጋግጦ አስረግጦ ልናይ ይገባል ብዬ አስባለሁ። እንደዚህ አይነት ነገሮች ተደባብሰው ፍትህ ሳያገኙ ትክክለኛና እውነተኛ ነገራቸው ምን እንደሆነ ሳናቅ በጣም ለበርካታ ጊዜ እያለፈን እንገኛለን። ይህ መቀጠል የለበትም። ወንጀሉን ያደረገው ማንም ይሁን ማንም፣ ሚኒስትር ይሁን፣ አርቲስት ይሁን፣ ሰባኪ ይሁን፣ የትኛውም ሰው ይሁን ከደሙ ንጹህ ከሆነ ንጹህነቱ ተረጋግጦ በሰላም መኖር አለበት። እጁ ካለበት ደግሞ ተገቢው ፍርድ ሊካሄድ ይገባል። ይሄ ትክክለኛ ጥያቄ ነው ብዬ ነው የማስበው። ከዚህ ጉዳይ ጋር ተያይዞ ድምፃዊት ቬሮኒካ አዳነ ስለዚህ ፎቶ የጻፈችው ነገር በጣም አነጋጋሪ ሆኗል። የራሷ ኢንስታግራም ፔጅ ስቶሪ ላይ ነው ያደረገችው። ጽሁፉ እንደዚህ ይላል። ለሁሉም ሴቶች፣ ለተጎዳችሁ ሴቶች፣ ዝም እንድትሉ ለተደረጋችሁ ሴቶች፣ ልባችሁ ለተሰበረ በሆነ ሰው ለተሰበራችሁ ሰዎች እና እናንተ ላይ ፓወር ያላቸው የመሰላችሁ ይሄ ለእናንተ ነው ትላለች። እናንተ ላይ የተፈጠረው ነገር አይደላችሁ። እናንተ ላይ የተፈጠረው ነገር እናንተን ባህሪያችሁን ማንነታችሁን አይገልጽም። እናንተ ያ ነገር ስለሚገባችሁ አይደለም ያ ነገር እናንተ ላይ የሆነው። የእናንተ ህመም እውነት ነው፣ ግልጽ ነው፣ እናም ይሰማናል። አንቺ ላይ ብቻ የሆነ ነገር አይደለም፣ በየቤታችን ያለ ነገር ነው። ሴትነት ማለት እናንተ ጥንካሬ ናችሁ፣ እናንተ ቁንጅና ናችሁ፣ እናንተ ጠንክረው መቆምን የምታሳዩ ምልክቶች ናችሁ ትላለች። ይሄ ነገር እናንተ ላይ በመድረሱ እናንተ ላይ ጠባሳ በመኖሩ በራሳችሁ አትፈሩ። እናም እነዚህ ጠባሳዎች እናንተ
በጣም ከባድ ሁኔታዎችን እናንተን ሊያጠፉ የነበሩ ነገሮችን ማለፋችሁን የሚያሳዩ ምልክቶች ናቸው። ጥንካሬያችሁን የሚያሳዩ ምልክቶች ናቸው እናንተ ላይ ያሉ ጠባሳዎች ትላለች። በእንደዚህ አይነት ህይወት ያላችሁ እህቶቼ ደግሞ ብቻችሁን አይደላችሁ። we see you, we hear you and we believe in you። እናንተን እናያለን፣ እንሰማለን፣ በእናንተም እናምናለን። your voice matters፣ ድምጻችሁ ማተር ያደርጋል። የእናንተ ስቶሪ ማተር ያደርጋል። እናንተም ደግሞ መኖራችሁ ይጠቅመናል። ጠቃሚ ሰው ናችሁ። ምን እንደምል አላቅም። ነገር ግን በእንደዚህ አይነት ሁኔታ ያላችሁ ሴቶች ካላችሁ ያላችሁ ብቸኛው አማራጭ መሮጥ እና ማምለጥ ይመስለኛል። ራን፣ አምልጡ። ይሄ ነገር አይገባችሁ። you don't deserve it። እና ደግሞ ወፍ የሚመግብ አምላክ እያለሽ do you think አንቺ የምትራቢ? ኖ ወይ፣ በጭራሽ አትራቢም። ስለዚህ እንደዚህ አይነት ሁኔታ ውስጥ ያላችሁ ሴቶች ሩጡ የሚል ነገር ነው። በአጠቃላይ መልእክቱን ያስተላለፈችው በተለያየ ሁኔታ የተጎዱ በተለይ በትዳር ለተለያዩ አውሶል ጥቃቶች የሚጋለጡ በቤት ውስጥ ጥቃት ለሚደርስባቸው ሴቶች ነው ይህንን መልእክት ያስተላለፈችው። ሌላኛው ሰሞኑ ሶሻል ሚዲያውን የተቆጣጠረው ነገር እንግዲህ የአንድ የሶሻል ሚዲያ ግለሰብ ጥምቀት ነው። ይህ ሰው እንግዲህ ዮናስ ሙሉነህ ወይም ዮኒ ማኛ ይባላል። ይህንን ሰው የማያውቀው ሶሻል ሚዲያ ላይ ያለ ሰው አለ ብዬ አላስብም። ከእውቅና አንጻር በጣም ፌመስ የሆነ ሰው ነው ዮኒ ማኛ ማለት። ላለፉት ኦልሞስት 10 ዓመታት ሶሻል ሚዲያ ላይ አክቲቭ ሆኖ የነበረ ሰው ነው። በዛ ምክንያት አሁን የሱ ጥምቀት አነጋጋሪ ሆኗል። ለማንኛውም እስቲ የጥምቀቱን ቪዲዮ ላሳያችሁ። ይሄ ነገር በአጠቃላይ የጀመረው ኦልሞስት ከ3 ወር በፊት ነው። ከ3 ወር በፊት ጀምሮ ሶሻል ሚዲያ ላይ የወንጌላውያን አማኞችን እምነት እንደተቀበለ እና ከነሱ ጋር እንደሚቀጥል በተደጋጋሚ ሶሻል ሚዲያ ላይ ሲናገር ነበረ። ከዛም በኋላ እንግዲህ መጨረሻ ላይ ይፋዊ በሆነ መልኩ ለመጠመቅ እንደመጣ እናም እንደተጠመቀ ሶሻል ሚዲያ ላይ ሰሞኑን አይታችኋል ብዬ አስባለሁ። ይህ ሰው እንግዲህ በአወዛጋቢነቱ ነው የሚታወቀው። በጣም ሴንሲቲቭ የሆኑ ጉዳዮችን ልክ እንደ ሃይማኖት፣ ፖለቲካ ኢትዮጵያ ውስጥ ሰው ያው በጣም ሴንሲቲቭ የሆነባቸው ኤሪያዎች አሉ። ከነዛ ውስጥ ሃይማኖት ዋነኛው ነገር ነው። ከሃይማኖት ጋር በተያያዘ በጣም አወዛጋቢ ሆኖ ቆይቷል። ኢትዮጵያ ውስጥ አለ የተባለ ሃይማኖት ውስጥ ገብቷል። እሱ ያልገባበት የሃይማኖት ተቋም የለም። ስለዚህ ነገር እስቲ እሱ ራሱ የተናገረውን አንድ ላሰማችሁ። ከዛ ሴንሲቲቭ ፓርቶችን ነው ማለት ፖለቲካ ሴንሲቲቭ ነው፣ ባበሻ ሃይማኖት ሴንሲቲቭ ነው። ሃይማኖት የቀረኝ የለም ፍቅር ሲዝም ነው የቀረኝ። እናም ይሄንን ኢንተርቪው በማየትና ከዚህ በፊት ሙስሊምም ሆኖ የተናገረውን ነገር በማየት ሰዎች አሁንም ተመሳሳይ ነገር እያደረገ ነው፣ እሱ ቢዝነስ እየሰራ ነው የሚሉ ሰዎች አሉ። በሌላ በኩል ደግሞ አይ ይሄ የመጨረሻው ነው፣ አሁን ተቀይሯል፣ መሳደብም አቁሟል፣ ባለፉት 3 ወራት መጥፎ ነገር ተናግሮ አያውቅም፣ ስለዚህ እውነቱን ነው ያሁኑ ሪል ነው የሚሉ ሰዎችም አሉ። ኤኒዌይ ይሄ ነገር የሚታወቀው ትንሽ ጊዜው ሲሄድ ነው። ለማንኛውም ማንኛውም ግለሰብ ሶሻል ሚዲያ ላይ ሲሳደብ የነበረ ግለሰብ ሃይማኖቱ ምንም ይሁን ቢያንስ ስድቡን ካቆመ ጥሩ ነገር። ለማንኛውም ይሄ ሰው ሃይማኖት ብቻ ሳይሆን የቀየርኩት ባህሪዬም ተለውጧል ብሎ አስተያየት ሰጥቷል። እስቲ ምስክርነቱን እንስማ። አጫሽ አይደለሁም፣ ቃሚ አይደለሁም፣ ጠጪ አይደለሁም፣ ምን አይደለሁም፣ ግን አንደበቴን በፍጹም ኮንትሮል ማድረግ አልችልም ነበር። እውነቴን ነው እና ኢቭን ጓደኛ አይደለሁም ከወንድም በላይ የሆነ እግዚአብሔር አምላክ የሰጠኝ ያለ በጥሩም በመጥፎም ዮኒ ቬጋስ በጥሩ ስነሳ ጥሩ ይባላል፣ በመጥፎ ስነሳ መጥፎ ይባላል እና ሳልረዳ ቀርቼ አይደለም ብራዘር፣ ግን እኔም ኮንትሮል ማድረግ የምችለው ስላልነበረ ነው። አንተም አሁን ያረፍክበት ነገር ይሆናል ብዬ አስባለሁ። ሁላችሁንም ፕሮፌት ብርቱካን እውነት ልናገር 10 ዓመት ሙሉ ነው በምንም ነገር ሳትጠላኝ ሰላም ነህ፣ ልጆች እንዴት ናቸው፣ ቤተሰብ እንዴት ነው፣ አንተ እኮ የጌታ ነህ ትላለህ። 10 ዓመት በምን እንደሆነ አላውቅም፣ ሁሌ ትለኛለች። በጣም በጣም እደነቃለሁ እና ምን እያሰበች ነው እላለሁ። ምንም ልበልምል ትደውላለች፣ አይ እንዴት ነህ፣ ሰላም ነህ፣ አንተ እኮ ልጄ ነህ ትላለች። እንዴ ምንድን ነው የምታስበው? ምንድን ነው የምትለው? እና የጌታን ቃል የሆነ ነገር ትነግረኝና ከዛ በል ሚስቴን ልጆች ይባረክ፣ ቤተሰብ ይባረክ፣ ጸልያለኝ፣ እንለያያለን በስልክ። 15 ዓመት ማለት ነው። የፈለግኩትን ቃላት ማወጣ ሰው ነኝ። ማንንም የማልፈራ ጌታ ይቅር ይበለኝ እና ማንንም በሰው ደረጃ የፈራሁት እኔ በሕይወቴ አይደለምና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ፣ ለሱ ተንበረከኩ። እግዚአብሔር ይባረክ። እዚህ ጋር ኢትዮጵያውያን አንድ ጊዜ መተባበር ያስፈልጋል ብዬ አስባለሁ። ማለት እስቲ አንዴ ደግሞ በፍቅር ይሞከር ይሄ ነገር። ምን ትላላችሁ? በፍቅር ይሞከር እስቲ። ለቢዝነስ ከሆነም ለምንም ከሆነ እሱ በሂደት የሚታይ ነገር ነው የሚሆነው።
ነገር ግን ከኛ የሚጎድል ነገር የለም። አሁን ወይ ስለሰደብነው ወይ ምናምን ስላደረግነው እኛ የምናተርፈው ነገር ያለ አይመስለኝም። እና እስቲ በፍቅር እንሞክር። ዝም እንበል ወይ ደግሞ ዝም ብለን እንየው። እስቲ የሚሄድበትን አቅጣጫ ዝም ብለን እንየው ወይ ደግሞ ሰፖርት ማድረግ የምንችል ሰዎች ሰፖርት እናድርግ። ይሄንን የምላችሁ ለምንድን ነው? ለሱ ብዬ አይደለም። እሱ እንደሆነ ላለፉት 10 ምናምን ዓመታት ያየሁት ሰው ነው። እኔ ሶሻል ሚዲያ ላይ በተደጋጋሚ ከዚህ በፊት ቪዲዮ ሰርቼበት ከዚህ በኋላ የዚህ ሰው ስም ዳሎል ኢንተርቴይንመንት ቻናል ላይ በጭራሽ አንጠራም ብዬ የተውኩት ሰው ነው። በጣም በተደጋጋሚ ብዙ ችግሮችን ፈጥሮ ሶሻል ሚዲያ ላይ ማለት ነው። ስለዚህ እሱ ላይ ሳይሆን ፎከሳችን ሌላም ሰዎች ምናልባት የሚቀየሩ ከሆነ ሌላም ሰዎች እኛ ሰው ሲቀየር ጥሩ ነገር ሲያደርግ ሰፖርት እንደምናደርግ አይተው የሚመጡ ከሆነ ሃይማኖት አይደለም እላችሁ ባህሪውን ማስተካከል ዝምታን ሶሳይቲው ላይ መጥፎ ነገሮችን መፍጠርን የሚያቆሙ ከሆነ ለማየት ስንል እስቲ ይሄንን ግለሰብ የምትችሉ ሰፖርት አድርጉት፣ ማችሉ ሰዎች ደግሞ ዝም በማለት እስቲ እንተባበር። የኔ ጥያቄ ነው ይሄ። አንዳንዴ ነገሮችን ፖዚቲቭ በሆነ መልኩ ብናይ የተሻለ ሪዛልት እናገኛለን ብዬ ስለማስብ ነው። ኤኒዌይ በመጨረሻም ሰሞኑን ኢቢኤስ ቲቪ ላይ በሚተላለፈው የቤተሰብ ጨዋታ ፕሮግራም ላይ የቤቶች ኮሜዲ ተዋንያን ቀርቦ ነበረ። እናም በቀረቡበት ሰዓት ተዋናይ ጥላሁን ጉግሳ ማለትም የቤቶች ኮሜዲ አዘጋጅ እናም ደግሞ ታዋቂው ተወዳጁ ተዋናይ የተናገረው ነገር ሶሻል ሚዲያ ላይ ሰዎችን እንግዲህ ሲያነጋግር ነበረ። የሰጠውን አስተያየት ሲሰምተን እንመለስ። መስገን ያገቡ ልጆች አሉ? የተመረቁ አሉ? የተመረቁ አሉ። እስቲ ስለ ልጆቹ እንዴት ነው የምትፈልገው ቦታ ደርሰዋል? አዎ እንግዲህ ትልቋ አሁን ቻይና ነው ያለችው። በትምህርት ስራ ላይ ነው። ስራ ላይ ሚሊገን ነው ግራጁዌት ያደረገችው አሜሪካን ሀገር። ሁለተኛዋ ሳን ፍራንሲስኮ ዩኒቨርሲቲ ሚዲያ ስተዲስ እና አክቲንግ ነው የተማረችው። አሁን ኢትዮጵያ ናት። ከኔ ጋር ፊልም እየሰራች ነው፣ አዲስ ፊልም። በጣም ተጽዕኖ አድርጋል እሷ ላይ። አዎ ሶስተኛዋ ያው ኒውዮርክ ነው ያለችው፣ እዛው ነው የተመረቀችው። አራተኛውም እዛው ግራጁዌት አድርጎ ስራ ይዘዋል። አሁን ሁለት እዚህ ይቀራሉ። አንደኛዋ 12ኛ ክፍል ግራጁዌት ታደርጋለች አሁን የፊታችን። አንዱ 11ኛ ክፍል ነው። በቃ ይሄው ነው እንግዲህ። በጣም ደስ ይላል። በጣም ደስ ይላል። እንደምትፈልገው ሆኖላ። ይሄ ቪዲዮ በጣም ደስ የሚል የሚገርም ቪዲዮ ነው። አባት እንግዲህ ከልጆቹ ጋር ያለውን ግንኙነት ምን ያክል ሰክሰስፉል ፋሚሊ እንደሆነ ያሳያል። ቪዲዮን ዝም ብሎ ላየ ሰው እና እዚህ ቪዲዮ ላይ የተሰጡ ኮሜንቶችን ስታዩ ግን ምንድነው የተፈጠረው ነው የሚያስብላችሁ። የተሰጡ ኮሜንቶችን እስቲ ያሳደገ አይመስልም ይላል፣ እንዳሳደገ ሰው የሚል ኮሜንት አለ። ከዛ ሪፕላይ ምንድነው የሚለው ማለት አላሳደጋቸውም እንዴ? አይ ያው እናታቸው ናት ደም ተፍታ ያሳደገቻቸው የሚል ኮሜንት ሰዎች እየሰጡ ነው ያሉት። በጣም ብዙ ነው ባይዘው ወይ እቺን ስክሪንሾት አድርጌ ነው እንጂ በጣም ብዙ ሰዎች እንደዚህ አይነት ኮሜንት እየሰጡ ነው ያሉት። ሶሻል ሚዲያ ላይ አንዳችን የአንዳችን ህይወት ላይ ምን ያክል እንደምንገባ ማሳያው ይሄ ነው ብዬ ማስበው። የሚገርማችሁ እዚህ ቪዲዮ ላይ ሰምታችሁ ከሆነ እሱ ራሱ እንደተናገረው የሱ ልጅ የሆነች አንድ ልጅ ከሱ ጋር መጣ ፊልም እየሰራች ነው። ምን እንደተፈጠረ በትዳራቸው ልጆቹ እንዴት እንዳደጉ ዲቴል ኢንፎርሜሽን ሳይኖረን በዛ ላይ ደግሞ አባትነትን የሚያክል ነገር ወደ ጎን ጥለን የሰው ልጅ በገንዘብ ብቻ እንደሚያድግ ልክ የሆነ እጽዋትና የሆነ እንስሳ እንደሆነ በገንዘብ ብቻ ቀልባችሁት የሰው ልጅ እንደሚያድግ አድርገን የምናወራው ነገር አለ። ስለዚህ ይሄ ልክ አይመስለኝም። ምናልባት እናታቸው እንዳላችሁት ራሷ ብቻዋን አሳድጋ ሊሆን ይችላል። ነገር ግን እቺም እናት ብትሆን ልጆቿ ያለ አባት እንዲኖሩ የምትፈልግ አይመስለኝም። አባትነት የሚለውን ነገር በጭራሽ በቃ ኮንሲደር እንዳያደርጉት አባቴ ማን ነው እንዳትሉ ምናምን እያለች ብታሳድግ አይመስለኝም፣ ትክክለኛ እናት ከሆነች ማለት ነው። እናንተ ግን ማን ስለሆናችሁ ነው መታችሁ እሱ ስለ ልጆቹ ሲያወራ እኔ ነኝ የትምህርት ቤት ክፍያ የከፈልኩላቸው ብሎ አልተናገረም። እኔ ነኝ ኤቭሪቲንግ ያረኩላቸው ብሎ አልተናገረም። ልጆቼ እዚህ ደረጃ ደርሰዋል እግዚአብሔር ይመስገን ያለው። በዚህ ሁኔታ እናንተ ማናችሁ መታችሁ እሱ አሳደገ አላሳደገ የሚለው ላይ አስተያየት ለመስጠት ምትሮጡት? ይሄ በጣም ትክክል ያልሆነ ነገር ነውና እንደዚህ አይነት አስተያየቶች ሶሻል ሚዲያ ላይ በጣም ያበሳጩኛል። ለማንኛውም የዛሬው ቪዲዮ ይህንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይላችሁ።